አይ ቲንክ በህይወታችን እግዚአብሔር ያስፈልገናል፣ ፈጣሪ ያስፈልገናል፣ ከሱ ጋር ሪሌሽንሺፕ ያስፈልገናል። ሙሉ በሙሉ ደካማ መሆናችንን ማወቅ ያስፈልጋል። ማዕበል ቢነሳ ጸጥ በል ሊለው እንደሚችለው ታውቂያለሽ። ተራራ ቢመጣ ዱቄት ሊያደርገው እንደሚችለው ታውቂያለሽ። ሰዎች ቢነሱብሽ ስነ ስርዓት አስይዞ ቀጥቶ እንደሚያስቀምጣቸው ታውቂያለሽ። ስኬት ሲርቃቸው ሰዎች እንደዚህ እንላቸዋለን፣ አሁን በህይወትማ ችግር አለ እንጂ ይሳካለት ለሰው ሁሉ ሲሆን ለሱ ለምንድን ነው ያልሆነለት? በህይወት የሆነ ችግር አለ፣ እሱ ፍጹም ነው፣ አንተ ጋር ነው ችግር። የምታርፊበት ደግሞ ጊዜ አለ። የእውነት እግዚአብሔር ያሳርፋል፣ ፈጣሪ ያሳርፋልና እኔ አላርፍም የሚሉ ሰዎች አሉ አይደለም? አለ። የሚያርፉበት ደግሞ ጊዜ አለ፣ የሚያበቃበት ጊዜ አለ፣ ወደ ደስታቸው ደግሞ የሚገቡበት ጊዜ አለ። በህይወት ዩኒቨርሲቲ በጣም የሰቀለ ሰው እኔ የማውቀው በከፍተኛ ክብር የተመረቀ ሰው ኢዮብ ነው። ኢዮብን አስቢው። ኢት ዋዝ ታፍ። ምንም እንትን እኮ ነው ልጆቹን እኮ እየተንከባከበ ነው። ልጆቼ አጥፍተው ሊሆን ይችላል ብሎ እኮ ንስሐ ይገባል፣ መስዋዕት ያቀርባል ከፈጣሪ ጋር ያለው ግንኙነት። ልጆቼ በድለው ሊሆን ይችላል፣ አጥፍተው ሊሆን ይችላል ብሎ ንስሐ የሚገባ ሰው ራይቸስ ነው። እና ራሱ እኮ ፈጣሪ ተማምኖበታል። አየኸው ባሪያዬን ኢዮብን አየኸው አሉ። እንደሱ እግዚአብሔር የሚፈራ ጻድቅ የለም አሉ። ከዛ መጣ 7000 በጎች ተቃጠሉ። በጎቹን አጣ፣ ግመሎቹን አጣ፣ እንስሶቹን አጣ። ከዛ ስንፍና ካፉ አልወጣም። ያ ሁሉ ሲሆን ስንፍና አልወጣም። ከዛ ደግሞ ልጆቹን አጣ። ይሄ እንግዲህ አስቢው። ሁሉን ነገር ካጣ በኋላ ምንድን ያለው ኢዮብ? እግዚአብሔር ሰግዶ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም የተባረከ ይሁን ብሎ አመሰገነ። ከዛ በቁስል ተመታ። አሁን he lost everything፣ ያለውን ነገር ሁሉ አጥቷል። በቁስል ደግሞ ተመቷል። ጓደኞቹ መተው፣ አጽናኞቹ መተው እየነዘነዙት ነው። የሆነ የተደበቀ ነገር አለ፣ የሆነ ኃጢአትማ አለ። ይኸውልህ እሱ ፍጹም እኮ ነው፣ አንተ የሆነ ችግር አለብህ ይሉታል አጽናኞች። አንዳንዴ ስኬት ሲርቃቸው ሰዎች እንደዚህ እንላቸዋለን፣ የሆነ በህይወትማ ችግር አለ እንጂ ይሳካለት ለሰው ሁሉ ሲሆን ለሱ ለምንድን ነው ያልሆነለት? በህይወት የሆነ ችግር አለ፣ እሱ ፍጹም ነው፣ አንተ ጋር ነው ችግሩ እያሉ ይነዘንዙታል አጽናኞቹ። ከዛ ያንን ሁሉ በትዕግስት አለፈ። ከፈተና ፈተና ከፈተና ፈተና ግን እየሰቀለ ኤ+ እያመጣ ከብቶቹን አጣ፣ ኤ+ አመጣ፣ ስንፍና አልተናገረም። ልጆቹን አጣ፣ ስንፍና አልተናገረም፣ ኤ+ ነው ያመጣው። ጤናውን አጣ፣ ኤ+ ነው ያመጣው። ጊዜው ቆየበት፣ ኤ+ ነው ያመጣው። አንድ ቀን ምን አለ መሰለሽ፣ ደረቅ ቅጠል ታሳድዳለህ እንዴ አለው። እኔ እኮ የወደቀ ደረቅ ቅጠል እኮ ማለት ነው። ደረቅ ቅጠል ታሳድዳለህ አለው። ከሱ ጋር ከአምላኩ ጋር ይሟገታል። ስድብ ግን አልወጣውም። ሚስቱ ጠይቀዋለች፣ ስደበውና ሙት ብለዋለች። አሁንም ተስፋ አረጋለሁ ትላለህ እንዴ? አሁንም ይሳካል ትላለህ እንዴ? ስደበውና ሙት አለች። አንቺ ከሰነፎቹ እንዳንድ ሰው ተናገርሽ አላት። አለፈ። ኤ++++++++ ዘጋው። ከዛ መጣለት፣ የሚወደው ፈጣሪ መጣለት። ፈቅዶ ነው በዛ ውስጥ ያለፈው። መጣና አስተማረው፣ የመጨረሻ ሌሰን ሰጠው። በኋላ ጤናው በሙሉ ተመለሰ፣ ሀብቱ በሙሉ ብዙ እጥፍ ሆኖ ተመለሰለት። እንደገና ልጆች ተሰጡት። አሁን ግራጁዌት አድርጓል። የዛ ጊዜ ነው ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ የሚከለከል ዘንድ ከቶ እንደማይቻል አወቅኩ ያለው። የምትይበት እቺ በቃ ሲባል ነው መስመር አስምሮ የግራጁዌሽን ቀን ሲመጣ እንዲህ አይነት ቃል ነው የሚወጣሽ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ የሚከለከል ዘንድ ከቶ እንደማይቻል አወቅኩ። እኔ በአመድ ላይ እቀመጣለሁ፣ ጸጸታለሁ፣ እጄን ባፌ ላይ እጭናለሁ ስለተናገርኩት ሁሉ ማለቱ ነው። እና አይቶት እኮ ነውና በቃ ጸጸታለሁ፣ እጄን ባፌ ላይ እጭናለሁ። ምክንያቱም አሁን አይቻለሁ፣ ሁሉን ማድረግ እንደምትችል አይቻለሁ። እዛ ጋር የምትደርሽበታል። ደግሞ ምን አለ መሰለሽ፣ መስማት በጆሮ መስማት ሰምቼ ነበረ፣ አሁን ግን አይኔ አየችህ አለው። መስማት በጆሮ መስማት ሰምቼ ነበር ስላንተ፣ አሁን ግን አይኔ አየችህ አለው። ግራጁዌሽን ቀን ላይ የምታቀርቢው ስፒች ይሄ ነው። ቴስቶችሽን በኤ++++ ዘግተሽ ከዛ ምርቃት ቀን ላይ የምትይው ይሄንን ነው።
መጀመሪያ እዛ በፈተናዎቹ በምታልፊበት ጊዜ በተናገርሻቸው ነገሮች ታፍሪያለሽ። ያልሻቸው ነገሮች ያሳፍሩሻልና አመድ ላይ እቀመጣለሁ፣ ጸጸታለሁ፣ ጭንባፌ ላይ ጭናለሁ፣ እንዴት አንተን እንደዚህ ያልኩኝ ታያለሽ። ከዛ ደግሞ መስማት በጆሮ መስማት ሰምቼ ነበረ፣ አሁን ግን አይን ያየችህ ደግሞ ታያለሽ። ከዛ መጨረሻ የግራጁዌሽን ስፒች ነው፣ ምርቃት ቀን ንግግር ነው። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ የሚከለከል ዘንድ ከቶ እንደማይቻል አወቅኩ ታያለሽ። መዝጊያ ነው። አሁን የተለያየ ቴስት ውስጥ የሚያልፉ ሰዎች አሉ አይደለም? የኢዮብ ቴስት ካበቃ፣ የኢዮብ ፈተና ካበቃ ያንቺ ፈተና ያበቃል። የኢዮብ ፈተና ካበቃ ያንተ ፈተና ያበቃል። እና ማብቂያ ያለው ይሰመርለታል። ከዚያ አታልፍም ይባላል። ጊዜያዊ ነው ሁሉ ነገር። ከዛ የግራጁዌሽን ቀን ይመጣል። እዛ ሁሉን ታደርግ ዘንድ ቻይ እንደሆንክ ታያለሽ። ወደ ተዘጋጀልሽ መልካም ነገር ደግሞ ትገቢያለሽ። ጥንቃቄ መደረግ ያለበት ከግራጁዌሽን በኋላ ነው። ከግራጁዌሽን በኋላ ጥንቃቄ ያስፈልጋል። ምክንያቱም ሰው እንዳልንቅ፣ የሰው ችግር ማይገባኝ ሰው እንዳልሆን፣ ስልጣኔን እንዳልጠቀም። ሀና ተክሌ አንድ መዝሙር አላት እንደዚህ የሚል ማለት በሆነልኝ ጊዜ እንዳልበድል የምትለዋል እና ይሄ በጣም አስፈላጊ ነው። እኔ አሁን በጣም ነው የምጠነቀቀው። ከሆነ በኋላ ከተሳካ በኋላ ሰዎች በአንቺ ፊት አንሰው እንዳይታዩሽ፣ ቀዝነኛ ስትሆኝ በቃ ሳምባዲ ብሎ እንደዚህ ኩራት እንዳይመጣብሽ፣ የሰዎች ችግር የማይገባሽ ሰው እንዳትሆኝ፣ እንደሱ መጠንቀቅ ያስፈልጋል። እና ግን ከተመልካቾቻችን ብዙ ሰዎች ግራጁዌሽን በቅርብ ያላቸዋል። ያ ሁሉ ቴስት፣ ያ ሁሉ መከራ፣ ያ ሁሉ ያለፉበት መንገድ እፎ የሚባልበት ደግሞ ምዕራፍ አለ። እፎ የሚባልበት ደግሞ ምዕራፍ አለ። የምታርፊበት ደግሞ ጊዜ አለ። የእውነት እግዚአብሔር ያሳርፋል፣ ፈጣሪ ያሳርፋል። እና እኔ አላርፍም የሚሉ ሰዎች አሉ አይደለም? አለ። የሚያርፉበት ደግሞ ጊዜ አለ። የሚያበቃበት ጊዜ አለ። ወደ ደስታቸው ደግሞ የሚገቡበት ጊዜ አለ። ሙሉ በሙሉ በእግዚአብሔር ላይ መተማመን፣ ሙሉ በሙሉ ለሙስሊሞች ደግሞ በአላህ ላይ መተማመን፣ ሙሉ በሙሉ ህይወትን መስጠት፣ ከዛ አንተ የምታደርገው ነገር በሙሉ ልክ ነው ብሎ ማሰብ፣ you are righteous፣ ሁል ጊዜ ልክ ነህ ብሎ ማሰብ፣ whatever happens to me አንተ ልክ ነህ ብሎ ማሰብ። ብዙ ጊዜ የሚቸገሩት እኮ እንደውም ጻድቅ የሆኑ ሰዎች ናቸው። በጨዋነት በንጽህና ለመኖር የሚሞክሩ ሰዎች ሲፈተኑ ነው በጣም የሚቸገሩት። ያኛውማ ሲጨልጥ ያደረው እንትን አይልም፣ ምንም አይገረምም። እነዚህ ግን በአንተ ፊት እየኖርክ የሚሉ ናቸው። ስለዚህ የምትረጋጊው አይ ቲንክ በህይወታችን እግዚአብሔር ያስፈልገናል፣ ፈጣሪ ያስፈልገናል፣ ከሱ ጋር ሪሌሽንሺፕ ያስፈልገናል። ሙሉ በሙሉ ደካማ መሆናችንን ማወቅ ያስፈልጋል። ለሱ ሰብሚት ማድረግ ያስፈልጋል። አሁን እስልምና ኢስላም ማለት ሰብሚሽን ማለት ነው፣ መገዛት ነው። ክርስትና መገዛት ነው። እና ህይወትሽን ትሰጪውና ትረስቲንግ ለሚሆነው ነገር ሁሉ ትረስት ታደርጊዋለሽ። ከዛ ምንም ነገር ሲመጣ አትደነግጭም። ማዕበል ቢነሳ ጸጥ በል ሊለው እንደሚችለው ታውቂያለሽ። ተራራ ቢመጣ ዱቄት ሊያደርገው እንደሚችለው ታውቂያለሽ። ሰዎች ቢነሱብሽ ስነ ስርዓት አስይዞ ቀጥቶ እንደሚያስቀምጣቸው ታውቂያለሽ፣ ለጊዜው ካልሆነ በስተቀር። ስለዚህ መረጋጋት ትራንኩሊቲ የሚመጣው ሙሉ በሙሉ በማመን ነው፣ ሙሉ በሙሉ በመተማመን ነው። ጀስት ትረስት ሂም። ታምኛለሽ፣ ትተማመኝበታለሽ። እኔ አሁን ኑሮዬ እንደዛ ነው። ቃምነዋለሁ፣ እተማመንበታል። ምንም ነገር ይመጣል፣ በየሰዓቱ እኮ ይመጣል፣ የተለያየ ነገር እኮ ይመጣል። ግን እሱ ሃንድል ያደርገዋል። ምንም አልፈራም፣ አልደነግጥም። ስለዚህ መንፈሳዊ ነው ትርጉሙ። ሙሉ በሙሉ በእግዚአብሔር ላይ ማረፍ፣ በፈጣሪ ላይ ማረፍ ያስፈልጋል። ከዛ ካረፍሽ እሱ ሃንድል ያደርገዋል።